እንደምን አላችሁ? ዛሬም በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ኢራን ለምን አልተመታችም? ማን ነው አሜሪካንን ያስቆማት በሚለው ዙሪያ የተለያዩ ኃይሎች የተለያየ አይነት ትርክት ይዘው ወጥተዋል። ሁሉም እኔ ነኝ በሚል ክሬዲት መውሰድ ይፈልጋል። አንዳንዶች እነ ኦማን እነ ቱርክ እና ሳውዲ አረቢያ በትራምፕ ላይ ባሳደሩ ተጽዕኖ ነው እያሉ ነው። የምር የአሜሪካ የውጭ ፖሊሲ ወይም የአሜሪካ የጦርነት ፍላጎት በገልፍ ሀገሮች ግፊት ሊቆም ይችላል ወይ? አሜሪካን እሺ ብላ የነሱን ተጽዕኖ ትቀበላለች ወይ የሚለው ነገር እሱ ሌላ ጥያቄ ነው። በእኔ በኩል አይሆንም የሚል ነው። ግን ምን መከሩ? ምን ለትራምፕ ምን አቀረቡ? እሱ ሌላ ጉዳይ ሊሆን ይችላል። እስራኤል ደግሞ ዛሬ ኒውዮርክ ታይምስ ይዞ በወጣው እትሙ መሰረት እስራኤል ለትራምፕ አሁን አይደለም መመታት ያለባት፣ ትንሽ እንዘጋጅ፣ አላፍ ካለች እንቀጠቅጣታለን ማለት ሳጋን ነው ማለት ነው ስላለች ነው እንጂ ትራምፕ ወስነው ነበር የሚል ዘገባ ይዞቷል ማለት ነው ኒውዮርክ ታይምስ ማለት ነው። እውነቱ ነው ወይ? እና እውነቱ ምንድን ነው ብትሉ እኔ በኒውዮርክ ታይምስም ዘገባ አላምንም። የማላምንበት ምክንያት ለምንድን ነው? እሱ የእስራኤልን ኢሜጅ እየጠበቀ ነው። በቃ እስራኤል የአሜሪካንን ድጋፍ አጣች፣ በኢራን የበላይነት ተወሰደባት፣ የኢራን ጉልበት የኢራን አቅም የእስራኤልን ተሰሚነት አሳነሰው የሚባል ነገር እንዳይመጣና ስቲል የእስራኤል የበላይነት ተሰሚነት በመካከለኛው ምስራቅ ማለት ነው አስጠብቆ ለማቆየት የወጣ ዘገባ ነው ብዬ አምናለሁ። እውነቱ በእኔ በኩል እኔ የምረዳው አሁንም ይሄ ነገር የቆመው በኢራኖች ብቃት፣ ጉልበት፣ የናሬቲቭ የበላይነት፣ የቴክኖሎጂያቸው አቅም እና ያላቸው አጠቃላይ ጽናትን ነው ብዬ ነው ማምነው እኔ ማለት ነው። ይህን ያህል ማዕቀብ ተጥሎበት የዋጋቸው ምንዛሬ ከዶላርም ከዩሮም አንጻር ኦልሞስት የትየለሌ ወርዱ እንደውም ከዩሮ አንጻር ዜሮ ገብቶ በጽናት መቆም መቻል ይሄ ትልቅ ድል ነው። በዋናነት ግን መነሳት ያለበት ናሬቲቭ መቀየሩ ነው። ሰላማዊ ዜጎች ሞቱ፣ ለነሱ ልንደርስላቸው ይገባል ተብሎ የተወራው ነገር እንዲሁም የአቶሚክ ኢነርጂ ኤጀንሲው በቃ ትንሽ ነው የቀራት እንዲህ ልታደርግ ነው የሚለው ነገር እሱን በሚገባ በማስረጃ ውሸትነቱን ማረጋገጥ፣ አቶሚክ ኤጀንሲው ራሱ የፖለቲካ መሳሪያ የመሆን ፍላጎት እንዳለው ብዙ አይነት ክርክሮች መቅረባቸውና በነ ትራምፕ በአውሮፓውያን ፊት በጣም ብስለት በተሞላበት መንገድ ቀርበው ሀሳባቸውን በሚገባ ስላስረዱ ነው ማለት ነው። ምን ማለት ነው? ይሄንን ልናገር በሰላማዊ ዜጎች ላይ አይደለም። ትላንትና እንዳልኩ ታጣቂዎች የተለያዩ መሳሪያዎችን ይዘው ገብተው በፖሊሶች ላይ ብቻ አይደለም በህዝቡም ላይ ተኩሰው አሜሪካ ብዙ ሰው በሞተ ቁጥር ትመጣለች በሚል ብዙ ሰዎች ላይ እየተኮሱ ገደሉ። ለዚህ ማስረጃ አለን እናሳያችሁ ብለው ለኢራን ህዝብም አትቃወሙ፣ እኛ አይደለንም የገደልናቸው፣ ገዳዮቻችሁ እነሱ ናቸው፣ የተላኩ የውጭ ኃይሎች ናቸው በሚል በስቴት ቲቪው ማለት ነው ለህዝቡ አሳዩ። ህዝቡ ተገልብጦ ወጣ። ደጋፊም ከዚህ በፊት ለመንግስት ቆሞ የነበረውም ይህንን ሴራ የተገለጠለትም አብሮ ሰልፍ ወጣ። ሲወጣ ለካ ይህን ኃይል ድጋፍ አለው የመንግስት የሚባል ነገር መጣ። ከዛ ትራምፕ ምንድን ነው ያለው? ህዝቡ አይደግፍም፣ ጥሩ ሰው ነው ግን ህዝቡ አይደግፍም አለው። በምን አወቀ? ምክንያቱም የኢራን ህዝብ ተገልብጦ ሰልፍ ሲወጣ ማለት ነው። ይሄ አንዱ ትራምፕን የለወጠው ማለት ነው። ለካ የምንቀይረው መንግስት የለንም፣ ለካ ይሄ ሰው ደጋፊ የለውም ብለው ነው። የተዘጋጀ ኃይልም የላቸውም እንቀይር እንኳ ቢሉ አቅም ቢኖራቸው እና አሜሪካ ይህንን በጣም ገብቷቸዋል። ሁለተኛ የኢራን የውጭ ጉዳይ ሚኒስትር ማለት ነው የሰራው የሚገርም ዲፕሎማሲ ነው ማለት ነው። ትራምፕ ክፍል ድረስ ነው የገባው። በፎክስ ማለት ትራምፕ ክፍል ውስጥ ቁጭ ብሎ የሚከታተለው ነው፣ ሌላ አይደለም። በቃ የትራምፕ ቲቪ ነው የሚባለው ማለት ነው። በሩን አንኳኩቶ እንደመግባት ቁጠሩት ማለት ነው። ትራምፕ የሚከታተለው በጣም የሚወደው ፎክስ ኒውስ ላይ መጥቶ እውነቱን በቪዲዮ በብዙ ነገር ማሳየቱ ትራምፕ የተረዳው ምንድን ነው? ለካ ይህን ኃይል እኔን ይፈሩኛል እስከ በሬ እኔ የምከታተለው ቲቪ ላይ መጥተው እንዲህ መናገራቸው ለእኔ ክብር ስላላቸው ነው ብሎ አመነ። የበላይነቱን የተቀበሉ አድርጎ ነው የወሰደው ማለት ነው። ፓወር ኤክሰርሳይዝ እያደረግኩ ነው ብሎ በራሱ ኮንፊደንስ እንዲሰማው አድርገው ነው። ኢራኖች የሰውየውን ልብ ያውቁታል ማለት ነው። እገሌን እንዳትገሉ ከገደላችሁ መጣና መታችኋለሁ ብሎ ነበር። እኛ አንገለውም። ለምን ሟች በመጨመር ጠላቶቻችንን እናስደስታለን? ብዙዎች እንዲሞቱ የህዝብ ቁጥሩ በዝቶ አሜሪካ መታ ኢራን እንድትደበድብ የምትፈልገው እስራኤል ናት። ስለዚህ እኛ አንገለውም። አሁን የግድያ ጊዜ አይደለም፣ አሁን የሰላም ጊዜ ነው፣ አገር የማረጋጋት ጊዜ ነው ሲል በቃ
ትራምፕ በቃ አሁን ሁነኛ መልስ አግኝቻለሁ ነው ያለው። ሌላው ደግሞ ትራምፕ ራሱ ትናንትና በትሩ ሶሻሉ ላይ ተናገረው፣ እኔ ማንንም የምሰማ ሰው አይደለሁም፣ በራሴ ነው። ኢራን እኔ ተናገርኩ ማለት አደርጋለሁ ማለት እንደሆነ ስለገባት ቃሌን ስላከበረች ነው የተውኳት፣ ማንንም አይደለም እኔን ያስቆመኝ ብሎ ተናግሯል። ሶ እነ ሳውዲም እስራኤልም አይደሉም ማለት ነው። ሶ የሚወራው ወሬ ደስ ስላላለው ነው መጥቶ እንደዚህ ተናገረው። ሌላ የኢራን አቅም ማለት የምችለው ምንድነው ዲስኢንፎርሜሽኑን ማለት ነው ያከሸፈችበት መንገድ አለ። እነ ስታርሊንክን ሌሎችን የጀርመን ሳተላይቶችን ያቆመችበት ሁኔታ አለ። ከሁሉ በላይ ደግሞ ምን መሰላችሁ የሳውዲ ትልቁን ማለት ነው የነዳጅ ማምረቻ ብትመታው አሜሪካ ምን ትሆናለች? የአሜሪካ ልብ ነው የሚባለው አይደለም እንዴ? ግዙፍ ሀብታም ማለት ነው። እሱን ብትመታው ምን ታደርጋለች? አለቀ። የገልፍ ስቴቶች እኮ የአሜሪካ ሾሩሞች ናቸው እኮ፣ በሌላ አባባል ቢዝነስ ኢምፓየሮች እኮ ናቸው የና አሜሪካ ማለት ነው። ትራምፕ የሌለው የቢዝነስ ኦርጋናይዜሽን አለው እንዴ? ትራምፕ ታወር አለ እዛ፣ የተለያዩ አይነት የጎልፍ ለምሳሌ ሊፍ ጎልፍ አለ፣ እንዲሁም ደግሞ ፐብሊክ ኢንቨስትመንት ፈንድ የሚባለው ሳውዲ ነው የሚገኘው። ሌሎችም በርካቶች አሉ ማለት ነው። ብዙ አይነት ሆቴሎች አሉት፣ ብዙ አይነት። እነሱ ሁሉ አደጋ ላይ ነው የሚወድቁት ማለት ነው። እነሱ ሁሉ አደጋ ላይ ነው የሚወድቁት ማለት ነው። ስለዚህ የተለያዩ የአሜሪካ ቤዞችን ትመታለች የሚለው ብቻ አይደለም። አሜሪካ ብዙ አይነት ጥቅም አላት በገልፍ ስቴት ላይ። ቢዝነስ ኢምፓየሮቿ የአሜሪካ ቢዝነሶች እዛ ናቸው ያሉት ማለት ነው። ምንድነው አንድ ጊዜ ትራምፕ ያለው የሳውዲ ንጉስ ምን አለው? እርስዎ ንጉስ ኖት፣ ትክክል ኖት፣ ንጉስ ኖት። እንዲህ የሚሉት ለምንድን ነው አለ። በአመት 450 ቢሊዮን ዶላር ከአሜሪካ ጋር የምትገበያዩ በጣም የቢዝነስ አጋሮቻችን ናቸው አለ። ይሄን ሁሉ እኮ ነው የሚመቱባቸው ኢራኖች ማለት ነው። ኢራን ተመታች ማለት ብዙ ነገር ነው የምትመታው ማለት ነው። ሶ አሜሪካ ለራሷ ብላ ነው እንጂ የኢራን ያለችበት ሁኔታ አቅም፣ የሚሳኤሎቿን አቅም አይታ ነው እንጂ እስራኤልማ ማድረግ የነበረበት ኢራንን ያላትን የሚሳኤል ቁጥር ተኩሳ ትጨርሳለች። ሜቢ 25,000 ሊኖራት ይችላል፣ 30,000 ሊኖራት በቁጥር እሱን ትተኩስና ትጨርስና መጨረሻ ላይ ገብተን እንተኩስባታለን ነበር። በቃ ሊያስጨርሷን ነበር። ፋብሪካዎቿን ያወድሙባታል፣ ያላትን ሚሳኤል ያጠፉባታል። ከዛ በኋላ የምትተኩሰው ነገር የለም። እንደ ማንኛውም ታጣቂ እንደ ማንኛውም አማጺ ይሆናሉ ነበረ። አልሆነም። ይሄ የኢራን ብቃት ነው ብዬ ነው የማምነው።